አንዳንድ ሰዎች እኔ ህግን አላጣም፣ እዚህ ፍትህ ላይ ፍትህን አላጣም፣ ጠቅላይ ፍርድ ቤትም ድረስ ሄጄ ቢሆን ፍትህ አገኛለሁ። እውነት ነው፣ ግን ሁሉን ነገር አያይሉትም። ክቡራን ተመልካቾች ሁሉን ነገር አያይም ጠቅላይ ፍርድ ቤት። እውነት ነው፣ ጠቅላይ ፍርድ ቤት በሀገራችን ኢትዮጵያ ከፈጣሪያችን ቀጥሎ ከፈጣሪያችን ዝቅ ብሎ ከአላህ ወይም ከእግዚአብሔር በታች የመጨረሻው ፍርድ ያለው እዛ ነው። እውነት ነው። ነገር ግን እዛ ፍትህ አገኛለሁ ብሎ የመጀመሪያው ክርክር ላይ ብልሽሽት ማድረግ ምንም አይነት ፍትህ አያሰጡት። ምክንያቱም ጠቅላይ ፍርድ ቤታችን ሁሉም ነገር የሚያየውን ነገር አንድ በአንድ ልንገሮት። በጣም ትንሽ ጉዳዮችን የሚያየው አንደኛ የህግ ስህተት ካለ፣ ያው መሰረታዊ የህግ ስህተት ካለ። ምን ማለት ነው መሰረታዊ የህግ ስህተት ካለ ከተባለ አንደኛው ጭብጥ ማዛባት። ለምሳሌ ጭብጦ የክሶ ጭብጥ መጀመሪያ ፍርድ ቤት ያሳዩት ላይ ተዛብቶ ከተገኘ እሱን ያይሎታል፣ በሚገባ ያይሎታል። ጭብጡ ከተዛባ ያይሎታል። ሁለተኛው የትእዛዝ መጠራረስ፣ አንድ ትእዛዝ ያልተገባ ትእዛዝ ለአንድ ጉዳይ ከተሰጠ እሱን ያይሎታል። ምክንያቱም ይሄ መሰረታዊ የህግ ስህተት ነው። ሶስተኛ በፍቃድ ባልተሰጠው ወይ ደግሞ የስልጣን ግዛት በሌለው ፍርድ ቤት የታየ ጉዳይ ከነበረ ያን ጉዳይ ያይሎታል። ምክንያቱም የስልጣን ግዛት ጉዳይ መሰረታዊ የህግ ስህተት ነው። ይህንን ያያል። ሌላስ ምን ላይ ያልኩታል? የአስተዳደር አካል ከህግ ሲወጣ፣ የአስተዳደር አካል ከህግ ሲወጣ ማለት ለምሳሌ የአስተዳደር አካል የሚገባው መንግስት ነው፣ ገቨርንመንት፣ ስቴት። የስቴት ኤጀንሲዎች ከህግ አሰራር ውጪ ከወጡ ያንን ያያል። ሌላ ምን ላይ ሊሆን ይችላል? በትእዛዝ አለመገናኘት፣ ሌላው በጭብጥ ጉዳይ በተገናኘ አንድ ጉዳይ ውድቅ ሲሆን ጭብጡ ጋር ያልተገናኘ ጉዳይ ሆኖ ውድቅ ሲሆን ያን የወደቀው ጉዳይ ያነሳዋል። ምክንያቱም ይህ በጣም መሰረታዊ የህግ ስህተት ስለሆነ ማለት ነው። ሌላ ምን ላይ ይችላል? የፌዴራል ሰበር ሰሚ ችሎት ጋር የሚቃረን ጉዳይ ካለ ጠቅላይ ፍርድ ቤት የፌዴራል ጠቅላይ ፍርድ ቤት ይሄን ያያል። ሌላ የማስረጃ ሚዛንም ያያል። ማስረጃ ሚዛን ስሎት ማስረጃው በትክክል ካልታየ ከስር ያሉ ፍርድ ቤቶች በህግ በመጣቀፍ ማስረጃውን በአግባቡ መዝነውታል ወይም ደግሞ አይተውታል ብሎ ካሰበ ፍርድ ቤቱ ያይሎታል፣ ጠቅላይ ፍርድ ቤት ያይሎታል። በተረፈ ጠቅላይ ፍርድ ቤት ሁሉን ነገር አያይም። ክቡራን ተመልካቾች ለምሳሌ ምንን አያይም? የሌላ ክርክር ጭብጥ መፍጠር፣ ለምሳሌ አዲስ ጭብጥ መፍጠር ትዝ ሲሉት፣ ለምሳሌ እሱ ያስነሱት የክርክር ያስነሱት ጉዳይ የውርስ የሆነና ይገባኛል ሊያነሱ ይችላሉ። የሚጨርሰው እሱ ስላነሱት ጭብጥ ብቻ ስለዛች ስለ ውርስ ጉዳይ ብቻ ያችን ይወስናል እንጂ ሌላ ጉዳይ ውስጥ አይገባም። ሌላ ማስረጃ ማቅረብ መቀየር አይችሉም። ጠቅላይ ፍርድ ቤት ላይ ማስረጃ ማቅረብ አይቻልም፣ ማስረጃ መቀየር አይቻልም። በቃ ያለቀ ጉዳይ። የሚያየው የህግ ስህተት ካለ እንዳልኩት ማስረጃ አቅርበው ከነበረና ካልታየ፣ ለምሳሌ ይህ አሁን የጭብጥ ችግር አለ ማለት ነው። ካልበለዚያ ሁሉ ነገር አይሉት። በስርዓቱ ፍርድ ቤቶች ውክልና አላቸው፣ ትልቅ ስልጣን ነው ያላቸው። ታች ያሉት የወረዳ ፍርድ ቤቶች በጣም ትልቅ ስልጣን ነው ያላቸው፣ እኩል ማለት ይቻላል የዳኞች ስልጣን እኩል። ስለዚህ የዛ ያለውን ኤግዞስት አድርገው መጠቀም ይኖርበታል። አሁን የቅድሙ መጀመሪያ ያልኩትን ሌላ ክርክር ከሚፈጥሩ መጀመሪያ ላይ ክሶቱን ሲያቀርቡ መጠንቀቅ፣ ጭብጡን ማያያዝ፣ በስርዓቱ ሁሉንም ነገር እኩል አድርጎ በአንድ ላይ ማቅረብ። ይሄ ነገር ለፍርድ ቤት አይቀርብም፣ ይሄ ነገር ይቅር ብሎ በእርስዎ መቆጠብ አይችሉም። ያኔ ካረጉ በኮንፊደንስ ያይሉታል ማለት ነው። መሰረታዊ ስህተት ተሰርቷል ማለት ነው። ሌላው ተከሳሽ መቀየር አይችሉም። ተከሳሽ ለምን ይቀየራል? እዛ ላይ ተከሳሽ መቀየር ስልጣንም የለውም። የፌዴራል ጠቅላይ ፍርድ ቤት መቀየርም አይችልም፣ የለበትም። ስለዚህ እርስዎ መጀመሪያ ታች ስራው መስራት የነበረበት ማለት ነው። ሌላው ጣልቃ ገብነትን መጠየቅ፣ እቃሌ ጣልቃ ይግባልኝ፣ እቃሌ ይውጣልኝ፣ ከዚህ ክስ ላይ እቃሌ ይጠቃለልልኝ ማለት አይቻልም። የፌዴራል ጠቅላይ ፍርድ ቤት በጣም ስራ የሚበዛበት ፍርድ ቤት ነው። በጣም የተወሰኑ ዳኞች ናቸው ያሉት። የሚያዩት ሁለት ጉዳይ ብቻ፣ አንደኛው መሰረታዊ የህግ ስህተት ካለ፣ ሁለተኛው መሰረታዊ የማስረጃ ሚዛን ችግር ካለ ብቻ እና ቅድም የነገርኩት ደግሞ መጀመሪያ ላይ መሰረታዊ ስህተት ሲባል ይሄ ነው፣ ቅድም የነገርኩት ነው እንጂ ሁሉንም ጉዳይ ዛሬ ችግሎት ነው የመጣሁት። በሌላ ፕሮግራም ሌላ ጊዜ እንገናኛለን።